ሰላም እንዴት ናችሁ? የቻናሌ ቤተሰቦች በዛሬው ቪዲዮ ደግሞ 6.3ን ዘ ሌጂቲሜት ትሬድ የሚለውን እናያለን ማለት ነው። ሌጂቲሜት ትሬድ ምንድነው? ስሌቭ ትሬድ ከቆመ ወዲህ የመጡት ናቸው። ማለት ስሌቭ ትሬድ ከቆመ ወዲያ ምን ነገሮች ነው፣ ምን አይነት ትሬድ ነው የተፈጠረው የሚሉትን ነገሮች ናቸው። የዛሬ ቪዲዮችን በጣም አጠር ያለች ቪዲዮ ነች የምትሆነው እና ይህችን ቪዲዮ አጠር አድርገን እናያታለን። በሚቀጥለው ቪዲዮችን ላይ ዘ ዋይት ሴትልመንት ኢን ሳውዝ አፍሪካ የሚለውን ይዤላችሁ እመጣለሁ። ማለት ነጮች በደቡብ አፍሪካ ሰፈራ አድርገው ነበረ ይኖሩ ነበረ እና ይሄኛውን ቪዲዮ የምናይ ይሆናል ማለት ነው በሚቀጥለው ቪዲዮችን ላይ። አሁን ቀጥታ ወደ ዛሬው ቱቶሪያላችን እንሄዳለን፣ ዘ ሌጂቲሜት ትሬድ የሚለውን ማለት ነው። ኦኬ ሌጂቲሜት ትሬድ ላይ ስትመጡ ላስት ቪዲዮ እንደነገርኳችሁ ለማስታወስ ያክል ስሌቭ ትሬድ ነበር። ስሌቭ ትሬድ ላይ ወይም የባሪያ ንግድ ላይ ከአፍሪካ ወጣቶችን ይወስዳሉ ወደ አሜሪካ ውስጥ የተለያዩ ፕላንቴሽን አግሪካልቸሮችን ይሰራሉ። ከሰሩ በኋላ ያመረቱትን ምርት ወደ አውሮፓ ይልኩታል። ከአውሮፓ ደግሞ ወደ አሜሪካ ያንን ስራውን መስሪያ የሚሆን ዕቃ ይወስዳል። እንደዚህ እያሉ ሲበዘብዙ ነበሩ እና አሜሪካንም እየጎዷት ነበር፣ አፍሪካንም እየጎዷቸው ነበር። መጀመሪያ አሜሪካ ዋር ኦፍ ኢንዲፔንደንስ አድርገን ዩኒት 9 ላይ እንማረዋለን። የአሜሪካ ዋር ኦፍ ኢንዲፔንደንስ ለነፃነታቸው ተዋግተው ከእንግሊዝ ነፃ ወጥተዋል ማለት ነው አሜሪካዎችም። መጨረሻ አፍሪካም ያው ቀስ በቀስ እያሉ ከቀይ ግዛት ነፃ ወጥታለች ማለት ነው እና እዚህ ደረጃ ደርሷል። እና ስሌቭ ትሬድ በ15ኛውና በ14ኛው ሴንቸሪ ጀምሮ እንደነበረ አይተን ነበር። በዛሬው ቪዲዮ ደግሞ ዘ ሌጂቲሜት ትሬድ የሚለውን እናያለን ማለት ነው። በምዕራብ አፍሪካ ዘ ስሌቭ ትሬድ ዲስፒዩት አፍሪካ ዴቨሎፕመንት ኤንድ ሎካል አግሪካልቸር ፕሮዳክሽን ምንድነው? ዲስፒዩት ሳይሆን ዲስረፕቲቭ ምንድነው? ኦር ዲክሪዝ ማለት ነው። የአፍሪካን እድገትና የአፍሪካን ፕሮዳክሽን አግሪካልቸራል ፕሮዳክሽን የባሪያ ንግድ በጣም ጎድቶታል። ምክንያቱም ለባሪያ ንግድ የሚሸጡት የአፍሪካ ወጣቶች ወይም ደግሞ ፕሮዳክቲቭ የሆኑ ሰዎች ናቸው ለጉልበታቸው እና እነኛ ከሌሉ ደግሞ አፍሪካ ውስጥ ዴቨሎፕመንት ሊኖር ወይም ደግሞ ፕሮዳክሽን ሊኖር አይችልም። ስለዚህ ይህ ስሌቭ ትሬድ መኖሩን አፍሪካን ጎድቶታል የሚለን ኢሮፒያን ግራዱዋሊ አውትላይድ ዘ ስሌቭ ትሬድ ምንድነው? ቀስ ቀስ እያሉ ስሌቭ ትሬድን አውትላይድ እያደረጉት መጥተዋል። ስለዚህ ክሬቲንግ ፈርታይል ፊልድ ኦፍ ሌጂቲሜት ኮሜርስ ምን አደረጉ? ሌጂቲሜት ወደሆነ ኮሜርስ ቀየሩት ማለት ነው። ይህም በተዘዋዋሪ ያው ነው፣ ግን ይሄኛው ሌጂቲሜት ትሬድ የምንለው ምንድነው? ኢንቮልቭስ ትሬድ ኢን ኮሞዲቲ ዊዝ አፍሪካ ኤንድ ኢሮፒያ ምንድነው? ከአፍሪካና ከኢሮፒያ ጋር የሚደረግ የኮሚኒቲ ንግድ ማለት ነው። ያ ማለት ነው ከኛ ጋር ጥሬ እቃውን ይወስዱታል። ከዛ በአፍሪካ ውስጥ አስገብተው ያመርቱና ወደኛ ጋር ደግሞ ምርቱን ይልኩታል ማለት ነው። እንደዚህ እያሉ የሚያደርጉት ነገር ትሬድ ኢን ኮሞዲቲ ቢትዊን አፍሪካ ኤንድ ኢሮፕ ሌጂቲሜት ትሬድ እንለዋለን ነው። ሶ ዱሪንግ ዘ 9th ሴንቸሪ ዌስተርን አፍሪካ ኮሚኒቲ ላይክ ፓልም፣ ለምሳሌ በ19ኛው ሴንቸሪ ማለት የምዕራብ አፍሪካ እንትኖች ፓልም፣ ረበር፣ ኮትን፣ ስኪን፣ ካኮ የምንላቸው ነገሮች ወደ አውሮፓ ኤክስፖርት ይደረጉና ይሸጣሉ። ከዛ በኋላ ኤክስፖርት ኦፍ ዘስ ኮሞዲቲ ዌር ኢን ሃይ ዲማንድ ኢን ዩሮፕ ዱ ቱ ዘ ኢንዱስትሪያል ሪቮሉሽን። የዛን ጊዜ በ19ኛው ሴንቸሪ ኢንዱስትሪዎች እየተገነቡ ስለሆነ ኢንዱስትሪዎች ደግሞ ጥሬ ዕቃ ይፈልጋሉ። ስለዚህ እነዚህ ኤክስፖርት የሚደረጉት ነገሮች ሃይ ዲማንድ አላቸው ወይም ደግሞ ከፍተኛ የሆነ እዛ ተፈላጊነት አላቸው ማለት ነው፣ ኢንዱስትሪ እየተሰራ ስለሆነ። ስለዚህ ሌጂቲሜት ትሬድ ሊድ ቱ ዘ ኢንቴንሲቭ ኤክስፕሎይቴሽን ኦፍ አፍሪካ ናቹራል ሪሶርስ፣ የአፍሪካን ናቹራል ሪሶርስ እየበዘበዙ ይወስዱ ነበረ። ያ ማለት እዛ ኢንዱስትሪያቸው ውስጥ ያመርታሉ። ስቲሙሌት ኮሎኒያሊዝም፣ በዚህ ጊዜ ደግሞ 19ኛው ሴንቸሪ የአፍሪካ ናቹራሊዝም ያሉባቸውን ሀገሮችን ምን ማድረግ ጀመሩ? መውረር ጀመሩ። ሊድ ቱ አንኢኳል ትሬዲንግ ሲስተም፣ ያ ማለት እኩል ያልሆነ ያ ማለት ባላንስ ያልሆነ ትሬዲንግ ሲስተም ፈጠሩ። በዛው ደግሞ ይወሩና ለምሳሌ የጣሊያን ኢትዮጵያን ወራ ቢሆን ኢጣሊያ ኢትዮጵያን ትወራለች። ከዛ የኢትዮጵያን ናቹራል ሪሶርሷን ሚኒራሏ ምናምን ትወስዳለች፣ ቋንቋዋን ታስፋፋለች፣ ሃይማኖቷን ታስፋፋለች ምናምን ነገር። የእነሱ ደግሞ አብዛኞቹ ፖርቹጌዝ እና ክርስቲያን ምናምን ስለነበሩ እምነታቸውንም ካቶሊክ ያስፋፉብን ነበረ። ስለዚህ ለዛ ነው ሌጂቲሜት ትሬድ ያደረጉት በአፍሪካ እና በአውሮፓዎች መካከል ኢት ኢዝ ዘ ኤክስቼንጅ ኦፍ ኮሞዲቲ ይባላል። ሌጂቲሜት ትሬድ ምን ትባሉ ያ ነው ማለት ነው። ስለዚህ ከአፍሪካ ጥሬ ዕቃውን ወስዳሉ፣ በአፍሪካ ውስጥ አስገብተው አምጥተው ይሸጡልናል ማለት ነው። ስለዚህ እንደዛ የሚያደርጉት ስሌቭ ትሬድ ይባላል ማለት ነው። ሌጂቲሜት ትሬድ እንለዋለን ማለት ነው። ኦኬ ስለዚህ በዚህ በሌጂቲሜት ትሬድ ጊዜ በምዕራብ አፍሪካ የተደረገው ነገር ምንድነው? ኢምፓክቱ ምንድነው እና ኢፌክቱ ምንድነው ስንል አቦሊሽ ስሌቭ ትሬድ እንዲቆም አድርጓል። ፕሮሞቲንግ ፍሪ ትሬድ ምንድነው? ፍሪ የሆነ ትሬድ ማለት በፈቃደኝነት ላይ የተደረገ ትሬድ እንዲኖር ሆኗል ማለት ነው። ስለዚህ አፍሪካ ፕሮዲውስ ዘምሰልፍ ዋይል ፎሬን ትሬድ አፍሪካ ሪሶርስ ምንድነው? አፍሪካ ራሳችን የሚያመርቱትን ነገሮች ለውጭ ይሸጣሉ። ለምሳሌ ሚኔራሉን ወርቅ ምናምን ያወጡና ኤክስፖርት ያደርጉታል። ወርቁን ደግሞ እነሱ ፋብሪካ ውስጥ አስገብተው የተለያየ ጌጣጌጥ አድርገው
አምቶኛል የሸጡልና ማለት ነው። ሊድ ቱ ኢንቴንሲቭ ኤክስፕሎይቴሽን ኦፍ ናቹራል ሪሶርስ ላይክ ሚኒራሎቻችንን ኢንቴንሲቭሊ በከባዱ መዝምዘውናል ማለት ወስደውብናል ማለት ነው። ስለዚህ ስቲሙሌት ይሄ ደግሞ የአፍሪካ ኮሎናሊዝም ወይም ደግሞ ይሄ ቀኝ ግዛት እንዲስፋፋ አድርጓል ማለት ነው። ስፒሪት ኦፍ ክርስቲያኒቲም እንዲሆን አድርጓል ማለት ነው። ይሄኛው በዚህኛው ኬዝ ማለት ነው። ስለዚህ አጠር ያለች ነበረች። በዚህ መንገድ ብታዩት የኛው አሪፍ ነው። በቀጣይ የምናየው ዋይት ሴትልመንት ኢን ሳውዝ አፍሪካ የሚለው ነው። አጠቃላይ የዛሬ ቪዲዮችን ላይ ግን ያየነው ምንድን ነው እና ማወቅ ያለባችሁ ነገር ምንድን ነው?